ሰላም ጤና ይስጥልኝ እንደምን አላችሁ የትንሱ ቴክ ቤተሰቦች፣ ዛሬም አሪፍ በሆነ ቪዲዮ ለእናንተ ተመልሻለሁ። በዛሬ ቪዲዮአችን የምንመለከተው በጋላክሲ 520 ሪሲቨር 24 ስፖርትን ሰርታችሁ ለመጠቀም እንዴት ሶፍትዌር መጫን እንዳለባችሁ አሳያችኋለሁ። ወደ ፕሮሰሱ ከማለፋችን በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ አይነት አሪፍ ቪዲዮዎች በሚለቀቁበት ሰዓት ወዲያውኑ ማሳወቂያ እንዲደርሳችሁ ማድረግ ትችላላችሁ። የዩቲዩብ ቻናላችን ቤተሰብ የሆናችሁ ደግሞ ቪዲዮ ላይክ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳትረሱ። አሁን በቀጥታ ወደ ሶፍትዌር አጫጫኑ እናልፋለን። በጋላክሲ 520 ሪሲቨር 24 ስፖርትን ለመጠቀም ግዴታ ሶፍትዌሩን መጫን አለባችሁ። ሶፍትዌሩን ሳጭኑ ኮድ ብታስሞሉ ወይም ብትሞሉ እንኳን ድምጽ ብቻ ነው እንጂ የሚኖረው ምስሉን አይከፍትላችሁም። ስለዚህ መጨረሻ ሶፍትዌሩን አውርዳችሁ መጫን ይኖርባችኋል። ሶፍትዌሩን ደግሞ ቴሌግራም ላይ ትንሱ ሶፍትዌር ብላችሁ ሰርች አድርጋችሁ እዚህ የምትመለከቱት ቻናል ላይ በመሄድ ከላይ ሰርች ማድረጊያው ላይ ቻናሉ ላይ ጋላክሲ ብላችሁ ጽፋችሁ ሰርች ስታደርጉ በቀጥታ ሶፍትዌሩን ያመጣላችኋል። ይሄ የምትመለከቱትን ባለ 3.6 ሜጋባይት ሶፍትዌር ያመጣላችኋል። ሶፍትዌሩን አውርዳችሁ ወደ ዩኤስቢ ፋይላችሁ ኮፒ አድርጋችሁ ሪሲቨራችሁ ላይ ሰክታችሁ መጫን ትችላላችሁ ማለት ነው። አሁን እንዴት ሶፍትዌሩን እንደምትጭኑ ላሳያችሁ። በመጀመሪያ ሪሞታችሁ ላይ ሜኑ ትነካላችሁ። እነዚህን ዝርዝር ሲያመጣላችሁ ወደ ሴቲንግ ዝቅ ብላችሁ ተወርዳላችሁ። ልክ ሴቲንግ ላይ ስትሄዱ እነዚህ ዝርዝር መካከል ላይ አፕግሬድ የሚል ታገኛላችሁ። አፕግሬድ ወደሚለው ሄዳችሁ ኦኬ ትላላችሁ። ሁለት አማራጭ ያመጣላችኋል። መጀመሪያ ላይ ዩኤስቢ ኦር ካርድ አፕግሬድ የሚለው ኦኬ ስትሉ በቀጥታ ወደ ዩኤስቢ ፋይላችሁ ይወስዳችኋል። እናንተም ሶፍትዌሩን ካስቀመጣችሁበት ፎልደር ወይም ደግሞ ከፎልደር ውጪ ከሆነ መርጣችሁ በቀጥታ ኦኬ በመትሉበት ሰዓት ሶፍትዌሩን መጫን ይጀምራል። ሶፍትዌሩን መጫን ከጀመረ በኋላ ምንም ነገር መነካካት አይጠበቅባችሁ። ጭኑ ሳይጨርስ ካቋረጣችሁ ሪሲቨሩ ኮራፕት ይሆናል። ስለዚህ ምንም ሪሲቨር ላይ ሶፍትዌር በመጭኑበት ሰዓት ጥንቃቄ ማድረጋችሁን እንዳትረሱ። እንደምትመለከቱት ሶፍትዌሩን መጫን ጀምሯል። መጀመሪያ ዳታውን ሪድ ያደርጋል። በመቀጠል ደግሞ የመጀመሪያውን ፍላሹን ኤሬስ ያደርጋል። ሶስተኛ ደግሞ ፍላሹን አፕግሬድ ያደርጋል። ከዛ መጨረሻ ላይ ደግሞ አራተኛ ላይ ሪስታርት ሲስተም ያደርግና ዘግቶ ይከፍታል ሪሲቨሩ ማለት ነው። እንደምትመለከቱት ሶፍትዌሩን በስነ ስርዓት ጭኖ ጨርሷል። ሪሞታችሁ ላይ የሚሆነው በምነኩበት ሰዓት እንደምትመለከቱት የአፕ አይኮኖች ወደዚህ ወደሚያምር ባክግራውንድ ይቀየራል ማለት ነው። 24 ስፖርትን ደግሞ ለማግኘት ከፈለጋችሁ ሜኑ ነክታችሁ ማይ አፕ የሚል አለ። እሱ ላይ ሄዳችሁ ኦኬ በምትሉበት ሰዓት 24 ኤች የሚል አለ። እሱ ላይ ኦኬ ስትሉ የሪሲቨራችሁን ሴሪያል ነምበር ከታች ማግኘት ትችላላችሁ። ኤስኤን የሚለውን ነምበር ወደኛ በመላክ የ3 ወር የ6 ወርና የዓመት በፈለጋችሁት መርጣችሁ በተመጣጣኝ ዋጋ ከኛ ዘንድ ማስሞላት ትችላላችሁ። ከዚህ በፊት ተጠቅማችሁ ሰርቨር ያለቀባችሁ ለማስሞላት ወይም ደግሞ አዲስ ገዝታችሁ ከኛ ዘንድ ኮድ ማስሞላት የምትፈልጉ ካላችሁ በስልክ ቁጥር 097297 5486 በቀጥታ የስልክ መስመር ቢደውሉ እኛ ማግኘት ይችላሉ። በተጨማሪ ደግሞ በዚህ በምትመለከቱት በቴሌግራም አድራሻ ኢንቦክስ ቢያደርጉልን በፍጥነት መስተናገድ ይችላሉ። ማንኛውም ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ አስቀምጡልን። የዛሬ ቪዲዮአችን ይህንን ይመስላል። ስለተከታተላችሁ እናመሰግናለን።